እኔ የምልሽ አንድ ጥቅስ ላሳይሽ አንድ ጥቅስ ላሳይሽ እና ምንም ጥያቄ አይደለም። ጥያቄ አልጠይቅሽም። ደክሞኛል። እኔ ምሳ አልበላሁም። እሺ ቀጥል። እኔ ራሱ አልበላሁም። እባክሽ ቆይ አንዴ እናንብብ አብረን። እሺ ታታባሩ እስቲ ጋይስ መኃልየ ዘሰሎሞን አንተ የቅድሙን ነገር እንዳታነበው። አይደለም ኖ እሱ አይደለም ሌላ ነው። መኃልየ ዘሰሎሞን ምዕራፍ 7 ቁጥር 2 ላይ አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ምንድነው የሚለው? ዳሌዎችሽ ነው። ኦኬ በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ። እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው። እኔ የጅንጀና አካሄዲውን አልገባኝም። ሁለቱ ይሄን አላነበቡም ከይቅርታ ጋር። ሁለቱ ምንድነው የሚለው? እስቲ አንብቢልኝ። አለፍኩት። ሁለቱ ጠጡ። እሺ ከዛ በኋላ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። አይኖችሽ በሐሴቦ ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬ ናቸው። አፍንጫሽ ወደ ደማስቆ አፋዛሽ እንደሚመለከት እንደ ሊባኖስ ግንብ ነው አለ። ምን ትስቂያለሽ? ተነሽ። ይሄ ሰለሞን ለእንትና የጻፈው ነው እና ይሄ እግዚአብሔር ቃል ነው። እሺ አልጠይቅሽም ብያለሁ፣ ችግር የለውም እና እንድታስቢበት ነው። ምዕራፍ 5 ላይ ከዛ ምን ተባባሉ መሰለሽ? እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው፣ እሱም ደጁን ይመታል። እህቴ ወዳጄ፣ እርግቤ፣ መደምደሚያዬ ሆይ። ከዛ ምን አለ? በራሴ ጠል በቀንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ አላት። ሌሊት ነው፣ ልብ አድርጊ፣ ክፈችልኝ። ቀሚሴን አወለቅኩ አለች። እንዴት ለብሰዋለሁ? ይሄ መጽሐፍ ቅዱስ ከሆነ እንግዲህ እግሬን ታጠብኩ እንዴት አሳድፏለሁ? ቀሚሷን አውልቃለች። ልብ አድርጊ። ውዴ እጁን በቀዳዳ ሰደደ። አስተግፊሩላህ። አንጀቴም ስለ እሱ ታወከ። ለውዴ ከፍትለት ዘንድ ተነሳው። እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ። እንዴ ጣቶቼ ፈሳሹን ከርቤ አንጠባጠቡ። እንዴት ነው ሎይድ? ሲሪየስሊ ምንድን ነው ይሄ ግን? ምንድን ነው ማለት ምንድን ነው የሚያስተምረው? ይሄን ፋዘር ፊት እናነበው። አሁን ፋዘር ፊት ታነቢያለሽ? እሺ ተይው፣ ፋዘር ተይውና ቦይፍሬንድ ካለሽ ቦይፍሬንድሽ አጠገብ ይሄን ታነቢያለሽ? እኔ አላውቅም። ምን ላይ ነው ግን አንተ? እኔ ሌላ መደበኛ ሌላ አውጥታችሁ ነው እንዴ? ይኸው መኃልየ ዘሰሎሞን ምዕራፍ 5 ላይ እና ምዕራፍ 7 ላይ ነው። ስልክ ስለሌለኝ እኮ ስልክ የለኝም። መጽሐፍ ቅዱስ ይዘሽ ነይ። ቁጥሩን ያዡ። ቁጥሩን እስቲ ያዡ። ቁጥሩን እስቲ ያዡ። ወይ ደግሞ ስክሪንሾት ለምን አታርጊም? በቃ ስክሪንሾት አርጊው። መኃልየ ዘሰሎሞን ያው መኃልየ ዘሰሎሞን ምዕራፍ 7 ሙሉን አንብቢው። 1 ምዕራፍ 7 ከዛ ደግሞ መኃልየ ዘሰሎሞን ምዕራፍ 5 ከቁጥር 2 ጀምሮ ሙሉን አንብቢው። ከዛ ደግሞ ኦሪት ዘዳግም ምዕራፍ 23 ይሄንን እንኳን አንቺ ፊት አላነብም፣ እዚያ አጠገብ ያሉት አያነቡትም። ይሄን ኦሪት ዘዳግም ምዕራፍ 23 ቁጥር 1 ይሄ እስቲ በአይን ብቻ ይዩ። አንተ ጌታ ምስክር የሆነ ነገር አድርገሃል። ወላሂ እኔ ምንም አላረኩም። ወላሂ በአላህ ምዬ ነው የምነግርሽ። ወላሂ ይኸው ላይቱ የጠፋ ሲያስጠላ። ደንግጦ ነዋ ላይቱ ራሱ ደነገጠ። እንዴት አይደነግጥ እንዴ? ይኸው ቀቁ ለሉሊላ እሺ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ አለ። የቀደሙ ደግሞ ኦሪት ዘሌዋውያን ያዡ። የቀደሙ ይሄ ዘዳግም 23:1 ነው። እሺ ኦሪት ዘዳግም ምዕራፍ 23 ዘዳግም 23:1 ሚኪያስ ላይ ታብጣልኝ። አሁን ምን አለ መሰለሽ፣ ይሄንን ጻፍሽው ዘዳግም 23። እሺ ከዛ ዘሌዋውያን ጻፊ። ዘሌዋውያን ምዕራፍ 21 ምዕራፍ 21 ቁጥር 16 ምዕራፍ 21 ቁጥር ከ16 እስከ 23
ምስኪን። እሺ አሁን እነዚህን ሁሉ እኔ ለምን መሰለሽ ማለቅ እኔ ሙስሊም ነኝ። እንደ ሙስሊም የማልቀበልበት ምክንያቱ ቆይ መጀመሪያ አንድ ደግሞ ላሳይሽ። ይሄንንማ ሳላሳይሽ አይሆንም እንዴ። ቆይ አንድ ታባርጉ ጋይስ። እሺ እሺ አንድ ጊዜ ላሳይሽ። መመለክም አርጉ እንዳይዘጋ አካውንቴ አይዘጋባትም። ይሄ ኮፒ ሊንክ አርጉላት። እሺ በዛ በኩል ያላችሁ ይሄንን እንዳደነግጭ አይመለከተኝም። እኔ ምንም አያገባኝም። መጀመሪያ ጥቅሱን ያዥ። ጥቅሱን ያዥ መጀመሪያ አንደኛ ሳሙኤል ሁለተኛ ሳሙኤል ምዕራፍ 3 ቁጥር ከ12 እስከ 17 ድረስ እኔ አይመለከተኝም። እሺ ምን አለ መሰለሽ መጀመሪያ ቆይ እሺ እዚህ ጋር ልስተሽ በቃ ይኸውልሽ ቆይ መጀመሪያ እዚህ ላይ አይደለም አንዴ ከዛ ነው እዚህ ጋር የምመለስልሽ። ይሄንን ጥቅስ ያዥና ቆይ አንዴ ኮፒ ሊንክ አርጉላት። ጥሎሽ ታውቂያለሽ አይደለ ሎይድ? ጥሎሽ ጥሎሽ ምን ሊሰጥ ይችላል? እስቲ አንድ ሰው ምን ሊሰጥ ይችላል ለሰው? አንቺ ምን ቢሰጥሽ ደስ ይለሻል? ይሄን ጥቅስ ያዥው አንዴ። ያው መጽሐፈ ሳሙኤል ይሄን ነው የማነብልሽ። አንደኛ ሳሙኤል ምዕራፍ 18 ከቁጥር አንደኛ ሳሙኤል ምዕራፍ 18 ከቁጥር 25 እስከ 27 ፎሎ አድርጊኝ። አንድ ጊዜ ግን ፎሎ አድርጊኝ። እሺ ሳሙኤልም ዳዊትን በፍልስጤማውያን እጅ ይሰጥ ዘንድ አስቦ የንጉሱን ጠላቶች ይቀበል ዘንድ 100 ፍልስጤማውያን ሸለፈት አለ። ሸለፈት ማለት የወንድ ልጅ ብልት ነው። እሺ ከፍልስጤማውያን ሸለፈት በቀር ንጉሱ ማጫን አይሻም አለ። ማጫ ማለት ሚስት ማግባት ፈልጎ የሳኦልን ሚስት ማግባት ፈልጎ ዳዊት ነብዩ ዳዊት ማለት ነው። ምን አለው? ሄዶ ጠየቀው። ከዛ ሚስቴ ልጄን ማግባት ከፈለክ አለው ሜልኮንን 100 ፍልስጤማውያንን ግደልና ሸለፈታቸውን ቆርጠህ ጥሎሽ ይዘልኝ አለው ለሷ ማለት። ከዛ እሱ ምን አረገ? ያው ከፍልስጤማውያን ሸለፈት በቀር ማጫ አይሻም ብላችሁ ለዳዊት ንገሩት አላቸው። የሳኦልም ባሪያዎች ይህንን ቃል ለዳዊት ነገሩት። ለንጉሱም አማች ይሆን ዘንድ ዳዊትን ደስ አሰኘው። ዳዊትና ሰዎቹም ተነስተው ሄዱ፣ ከፍልስጤማውያንም 100 ሰዎችን ገደሉ አለ። ዳዊትም ለንጉሱ አማች ይሆን ዘንድ ሰለባቸውን አምጥቶ በቁጥራቸው ልክ ለንጉሱ ሰጠ። ሳሙኤልም ልጁ ሜልኮንን ዳረለት። እንዴ ሎይድ አስበሽዋል? ቆርጦ በማዳበሪያ የሆነ የተሸከመው 100 ሸለፈት እንዴት ከዛ ደግሞ አስቢ እየቆጠረ ሲያስረክብ ማለት ነው። ያው 1 2 ሸለፈት 3 ሸለፈት 4 ሸለፈት አስበሽዋል? እኔ አረ ኢብራሂም እኔን ልቤን አስጨነቀው። ቴንክ ዩ ሶ ማች። እንዳትወጪ እንዴ መውጣትማ አይቻልም። አረ አልወጣም። ተመችቶኝ። ሌላ ደግሞ አንድ ላሳይሽ። ቆይ እኔ ቴሌግራም ላይ ልግባና የራስ ቴሌግራም አለ መለቅበት። ቴንክ ዩ ሶ ማች። እሺ ጊፍት ምናምን ስጧት። እሺ የኔ ልጆችም እየሄዳችሁ ጊፍት ምናምን አበረታቷት፣ ስራ ትስራበት። እሺ አንተ ድንቅ ሰው ነህ ይብራሂም። እውነት ድንቅ አውቃለሁ። ድንቅነቴን ምን ማድረግ አይቻልም። ታያለሽ ከዛ ስትፎግሪ ማለት ነው። እሺ ኦኬ ላሳይሽ። እዚህ ጋር ያስቀመጥኩት ፋይል አለና ገና በሜም ሲሆን ደግሞ የሌለ ነው የሚያምረው፣ ያበደ ነው የሚሆነው። ግን አንድ ፎቶ አለ፣ እሱ ከባድ ነው። እሱን እንኳን አለ እንዴት አድርጌ ነው ማሳየው? ቆይ እሺ እናቀርጋቸው ይታለ ወይ ኢብራሂም ከባድ እኮ ነው። መጣ ያውና ይልሽ ምንም አላሳይሽም። አሁን 2 መጀመሪያ አለ ጥቅሱን ላንብብልሽ። አየሁት በቃ አይቼዋለሁ። እሺ ቀጥል። ዘዳግም 23 ላይ ነውና ዘዳግም 23 ነውና 25 ይቅርታ፣ ዘዳግም 25 ቁጥር 11 ላይ እና ምን ይላል መሰለሽ? 2 ሰዎች እርስ በርሳቸው ቢጣሉ
የአንደኛው ሚስት ባሏን ከሚመታው ሰው እጅ ታስጥለው ዘንድ እንግዲህ ባሏ ከሚመታ ብላ ልትደረብለት ማለት ነው። ሲደበደብ አይታ ብትቀርብ እጇንም ዘርግታ እንደዚህ ማለት ነው። ይኸው እዚህ ጋር አየሽው። እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አይራራለት አለ። እንደዚህ ማለት ነው። ቁርጥ አየሽ፣ ምንም ሳይራራ። ይሄ በክርስትና ሴት ልጅ ቅጣት ብልትን ከያዘች እንደዚህ ነው የሚቆረጠው። የሴት ልጅ እጅ ማለት ነው። ቅጣት ነው እና ሌላ ደግሞ ላሳይሽ አንድ ጊዜ ልብስ ቢያጣ ማለት ራቁቱን ሊሄድ ይችላል አንድ ነብይ ብለሽ ታምኛለሽ? ተይው ነብይ ተይ። አንድ ቄስ ትልቅ ቄስ ራቁቱን ቢሄድ ብታይ ምንድን ነው የምትይው? አብዷል ነው እንጂ እውነት ቄስ ነው ትያለሽ? ሊሆን አይችልም። ምን አለ መሰለሽ ትንቢተ ኢሳይያስ ምዕራፍ 20 ላይ ከቁጥር 2 በዚያን ዓመት ጻፊው ከፈለግሽ፣ በዚያ ዓመት እግዚአብሔር የአሞጽን ልጅ ኢሳይያስን ሂድ ማቅህን አውልቀህ ማቅህን ከወገብህ አውጣ፣ ጫማህንም ከእግር አውልቅ ብሎ ተናገረው። እንዲህም አደረገ፣ ራቁቱንም ባዶ እግሩንም ሄደ። ኢሳይያስ ነው ልብ አድርጊ፣ ነቢዩ ኢሳይያስ። እግዚአብሔርም አለ ባሪያዬ ኢሳይያስ በግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለታምራት ሊሆን ራቁቱንና ባዶ እግሩን ሄደ። እንዴ አንዷም ነብይን የሚያክል ራቁቱንና ባዶ እግሩን በኢትዮጵያና በግብፅ መሃል ለ3 ዓመት እና አንዱ ምን አለ መሰለሽ እዚህ ኮመንት ላይ ራሴው ነኝ የጻፍኩት። በእርግጥ በነገራችን ላይ 3 ዓመት ልብስ ከለበሰ በኋላ ይላል ልብስ ራቁቱን ከሆነ በኋላ ቢለብስ ሊያፍር ይችላል የሚል ነገር አለ። ምክንያቱም እንደዛ ነው። ልብስ ልታለብሽ ብትሞክሪ ሊያፍር ይችላሉላ እንዴ። እና ነብይ እንዴት እንደዚህ በዚህ ልክ የአምላክን ነቢያቶች እንደዚህ እኔ ለዚህ ነው በቃ ይሄ አሁን ወደ ቁም ነገሩ አሁን ይሄ ሁሉ እስቲ መጀመሪያ ደግሞ አንድ ሁለት ነገር ደግሞ የእግዚአብሔርን ባህሪ ደግሞ ላሳይሽ። ሎይድዬ እስቲ አሁን አንቺ ስታስቢው ጸጸት የሚባለው ነገር ለአምላክ ይገባዋል? ኧረ አይገባ ማለት አምላክ ይጸጸታል እንዴ? ለምን ይጸጸታል? እንደዚህ ይሄ እኔና አንቺ የምንጸጸተው ጸጸት ነው አይደል? እንደዚህ እሺ። አምላክ ታዲያ ምንድን ነው ማለት ማን ነው ይሄን? እሺ አሁን ይሄ አምላክ ዘፍጥረት 6:6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። ተጸጸተ ኖ ይሄኛው ጥያቄ ማለት ነው። እሺ ለምን ከላይ ያለውን ማንበብ እኮ ትችላለህ። ምን አደረጉ እነዛ ሰዎች? ምን አድርገው ነው የተጸጸተው? ኧረ መሬቱን አትቆፍሪው። እሺ ተጸጸተ ነው አሁን ቁም ነገሩ። ይጸጸታል ወይስ አይጸጸትም ነው? እሺ ታዩ በቃ እሺ። እዚህ ጋር ተጸጽቶ ነው የምናገኘው። ተጸጽቶ ቆይ ላሳይሽ። ምን አለ መሰለሽ እግዚአብሔር ሲናገር ይኸው አንደኛ ሳሙኤል ምዕራፍ 15 ላይ አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ አለው። አትማራቸው፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ ወንዱንና ሴት ማነው ብላቴናና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ምን አድርጋለው? ግደል አለው አይደለ? እግዚአብሔር ነው የሚለው። አሁን ጥያቄው ለምን ሕፃናት ተገደሉ ምናምን አይደለም። ጥያቄ የእሱ ሌላ ነው። ለምን ሕፃናት ምናምን ሴት ወንዱ ተገደለ አይደለም። እሱን አስገድለዋል ኦልሬዲ፣ ችግር የለውም። ይሁንና አትማራቸው አለ። ይህ ሎይዲ ተመልከች፣ አትማራቸው ብሎት ነበር። ግን ይህንን ባለማድረጉ ምክንያት ምን ሆነ መሰለሽ? ይኸው ሳውልም ወደ ቤቱ ወደ ጊብአ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳውልን ለማየት ዳግመኛ አልሄደም። ሳሙኤልም ለሳውል አለቀሰ። እግዚአብሔርም በእስራኤል ላይ ሳውልን ስላነገሰ ምን አደረገ ይላል? ተጸጸተ። ኦ ማይ ጋድ! አምላክ ሎይድ ቆይ አይደለም። እኔ እኮ አንድነት እዚህ ጋር በጣም ትልቅ ፕሮፌሰር ማለት መጥቶ ሁሉም ጥያቄ መልስ ልስጥህ እያለ ነው። ቆይ አንዴ እኔና አንቺ እናውራና ከዛ በኋላ ደግሞ ይመልሱልሻል። ችግር የለውም። እኔማ ስለማላወራ ነው የተመቸው። ቆይ አንቺ ጥያቄ ብቻ ያዥ፣ ችግር የለውም። ግን አምላክ እያዝኩ ነው። ግን አንድነትን ላስገባው። አንድነት ሪኩዌስት ላክልኝ። ቆይ ችግር የለውም። ጥያቄ መልስ ልስጥህ ታስገቢዋለሽ። እሺ ጥያቄሽን ይመልሳል። ግን አሁን ጥያቄው ሌላ ደግሞ ላሳይሽ። ምን አለ መሰለሽ
ያው አንደኛ ቆሮንቶስ ምዕራፍ 25 ላይ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይበልጣል አለ። የእግዚአብሔር ድካም ከሰው ይልቅ ይበረታልና አለ። እግዚአብሔር ሞኝ ነው ይላል። እንዴት ነው? እኔ ማለት ከሰው ይልቅ የእግዚአብሔር ሞኝነት ይጠባልና ይላል። ከዛ የእግዚአብሔር ድካም ከሰው ይልቅ ይበረታል። እውነት የአምላክ ባህሪ በትክክል ነው የተገለጸው እዚህ ላይ። እሺ ደግሞ ይሄን ላሳይሽ። ከድሮ ዘመን ጀምሮ ዝም ብያለሁ አለ። ቆይ ይልክልሻል ብያለሁ፣ ዝም ብዬም ታግሻለሁ። አሁንም ምጥ እንደያዛት ሴት እጮሃለሁ አለ። አምላክ ምጥ እንደያዛት ሴት እጮሃለሁ ማለት ለሱ የተገባ ነው ማለት? ይቅርታ ግን ምጥ የያዛት ሴት እንዲህ ነው አምጮኸው እና ምጥ እንደያዛት ሴት እጮሃለሁ ማለት ለአምላክ ይገባል? ኖ ዌይ። በንግግር ምሳሌም ይሁን ምሳሌ ጭራሽ ምሳሌም ቢሆን ይሄ የተገባ ባህሪ አይደለም ነው። እሺ አሁን ለምንድን ነው ይሄን ሁሉ የነገርከኝ በይኝ እስቲ? ለምንድን ነው? እሺ አሁን ይሄን ሁሉ የነገርከኝ ለምንድን ነው ብለሽ ስትጠይቂኝ የአምላክ ቃል አይደለም ስትሉኝ ማልቀበልበት ምክንያት ነው እንዳትለኝ አይደለም። አይ ቆይ እሱ ጋር ለመጣለሽ እኮ ነው። የአምላክ ቃል ስላልሆነ ነው። የአምላክ ቃል ቢሆን ኖሮ ለምሳሌ እንደዛ አይነት የቅድሞ አይነት አንቺ ማንበብ የከበደሽን ነገር አይሆንም። የአምላክ ቃል ተመልከች ምን እንደሚል የከበርክ ቴዎፍሎስ ሆይ አለ። የከበርክ ቴዎፍሎስ ሆይ፣ ደብዳቤው ለቴዎፍሎስ የተጻፈ ደብዳቤ ነው። ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልናል። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን አለ። ታሪክ ምንድን ነው የተዘጋጀው? ታሪክ ልብ አድርጊ። ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ ከመጀመሪያ ሁሉ በጥንቃቄ ተከትዬ ከመጀመሪያው ልጽፍልህ መልካም ሆኖ ታየኛለ። ይሄ ነገር ታሪክ ነው። ልብ አድርጊ። የተጻፈው ታሪክ ነው። የህይወት ታሪክ ነው። ሎይድ አምላክ የህይወት ታሪክ ነው ያወረደው። እንደዛ ነው። የህይወት ታሪክ ነው ለሰው ሲነግረኝ። ኢየሱስ ምን አለ መሰለሽ? ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 49 ላይ እንዲህ ይላል። ተመልከች ምን እንደሚል። እኔ ከራሴ አልተናገርኩምና አለ፣ ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ትእዛዝ ሰጪው ማን ነው? ሎይድዬ እግዚአብሔር ነው አይደል? ለኢየሱስ የሚነግረው እግዚአብሔር ነበረ። ስለዚህ እግዚአብሔር ትእዛዝ ሰጪ ከሆነ እግዚአብሔር የሚነግረው የህይወት ታሪክ ነው እንዴ? ይኸው ምን አለ መሰለሽ? አሁን እዚህ ጋር ሉቃስ ወንጌል ይህንን ነገር ሲነግረው ከመቼ እንደጀመረ ላሳይሽ። ኢየሱስም ሊያስተምር ሲጀምር እድሜው 30 ዓመት ያልሆኑት ነበር አለ። እግዚአብሔር መንገድ ሲጀምር ለሱ ስንት ዓመቱ ነበር? 30 ዓመት። ታዲያ ከ30 ዓመት በኋላ ከሆነ የነገረው እንትና ነው ለምሳሌ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ፣ የዮናን ልጅ፣ የዮና ልጅ፣ የዮሴፍ ልጅ፣ የማቲ ይሄ ሁሉ እግዚአብሔር እንዲህ እያለ ነበር እንዴ ሲነግረኝ ነበረው? ኖ በጭራሽ ይሄን አይደለም የነገረው እግዚአብሔር ለኢየሱስ የነገረው እግዚአብሔር ይሄንን አይደለም። በዛ ላይ የነ ማቴዎስ የነ ሉቃስ የነ ምናምን ወንጌል ሳይሆን ወንጌሉ ለኢየሱስ የተሰጠ ወንጌል ነበረ። ማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ እንዲህ ይላል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። በወንጌልም እመኑ እያለ ወደ ገሊላ ሲመጣ ይሄ ወንጌል አልነበረም። ይሄ ኢየሱስ በነበረበት ጊዜ የነበረ ወንጌል አይደለም። ኢየሱስ ከሄደ ከ60 ምናምን ዓመት በኋላ ከ20 ከ60 ምናምን ኤዲ በኋላ ነው የተጻፈው ራሱ ኢየሱስ ከተወለደ። እዚያ አሁን አያውቃቸውም እነዚህ መጽሐፍቶች። ኢየሱስ የዮሐንስ ወንጌልን አያውቀውም፣ የሉቃስ ወንጌልን፣ የማርቆስ ወንጌል፣ የእነዚህን ወንጌል ሁሉ አያውቅም ኢየሱስ። ተግባባን? ማን እንደጻፋቸውም አይታወቁም። ለምሳሌ ላሳይሽ ማን እንደጻፋቸው እንደማይታወቁ ተመልከች ምን እንደሚል። መጽሐፍቶቹ ማን እንደጻፋቸው አይታወቁም። ያው ተመልከች። ያው የመጽሐፍ ቅዱስ መዝገበ ቃላት ነው እና ያዘጋጀው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። መጽሐፍ ቅዱስን የሚያሳትም ማለት ነው። ኦርቶዶክስ አይደለም እንዴ? እኮ ላሳይሽ ነው አይደለም? አይ የጴንጤዎስ ነው። መጽሐፈ መሳፍንት መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ አይታወቅም። ልብ አድርጊ። ከዛ ደግሞ እንደገና መጽሐፈ አስቴርን ተመልከች። መጽሐፉን
አይታወቅም እኮ ነው የምልሽ። አይታወቅም። ይኸው መጽሐፉን የጻፈው ማን እንደሆነ አይታወቅም። ይኸው ባይብልን የጻፉት የኢትዮጵያ መጽሐፍ ቅዱስ ማህበር ሁሉም በቃ እንዳለ በቃ መጽሐፍ ቅዱስን የሚያዘጋጁ ሰዎች ናቸው እነዚህ። ይሄ ነገር አሁን እኔ ሰማይ ይሄ ነገር አሁን አለ የለም አላውቀውም። ይኸው ዛሬ ገና ነው ማለት ይሄን መጠየቅ ትችላለሽ። ገጽ ያዥ ስክሪንሾት አድርጊው አንዴ ስክሪንሾት አድርጊው። ወላሂ ትክክለኛ ነው። ወላሂ ስክሪንሾት አድርጊው አንዴ ስክሪንሾት አድርጊው። አድርጊው። አዎ ጥሩ። ከዛ ምን አለ ይሄው ገጽ ደግሞ ማየት ትችላለሽ። ገጽ 150 ላይ መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። ልብ አድርጊ። ማንም መጽሐፈ ኢዮብ ጸሐፊው ማን እንደነበር አይታወቅም። ልብ አድርጊ። ዝም ብሎ መቀበል ነው። ሰቆቃው ኤርሚያስ ጸሐፊው ኤርሚያስ መሆኑን አለመሆኑ አልተረጋገጠም፣ አይታወቅም ማለት ነው። ቀጥይ። ሌላ የሳሙኤል መጽሐፍ አንደኛ ሳሙኤል፣ ሁለተኛ ሳሙኤል እነዚህ ሁሉ ማን እንደጻፋቸው አልተረጋገጠም፣ አይታወቅም አሁንም ስቲል። ከዛ ገጽ ማየት ትችላለሽ፣ የፈለግሽው መጠየቅ ትችላለሽ። ዜና መዋዕል ምናልባት አለ። ልብ አድርጊ። ምናልባት ሌላ ሰው ጨምሮበት ይሆናል። ማን ነው የጨመረው? አይታወቅም። ሌላ ሰው ማን እንደሆነ አይታወቅም። ሌላ መጽሐፈ ነገሥት አንደኛ ነገሥት፣ ሁለተኛ ነገሥት ምናምን እንዳለ ጸሐፊው ማን እንደነበር ማን እንደሆነ ግን አልታወቀም፣ አይታወቅም። የኦሪት ጸሐፊያን ተመልከች። በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን የኋለኞች ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችና የቀደምት ባህሎችን፣ ህጎችን ሰብስበው አቀነባበሯቸው። ማን እንደሆነ አይታወቅም። በእነሱም ዘመን ኦሪት መልክ ሊይዝ ችሏል የሚል ግምት አላቸው። ልብ አድርጊ። ግምት ግን በቤተ ክርስቲያን ውስጥ ምን ሆኖ ተገኝቷል? አጨቃጫቂ ሆኖ ተገኝቷል። ማን እንደጻፈው አይታወቅም። ልብ አድርጊ። ወንጌላውያን እንዳለ ይህ መልእክት አለ በማን ከየት ወዴት በምን ጊዜና በምክንያት እንደተጻፈ ለማወቅ አስቸጋሪ ነው። አይታወቅም። ስለዚህ አሁን እስቲ አንቺን ልጠይቅሽ ሎይድ፣ አንቺን ጥያቄ ልጠይቅሽ። አመመሽ እንበል፣ መንገድ ላይ የሆነ ዝም ብሎ ኪኒን አገኘሽና ዝም ብለሽ አንስተሽ ትውጪዋለሽ ምንነቱን ሳታቂ? አልወጣውም። ለምን እወጣለሁ ታዲያ? ዝም ብለሽ እሺ። ታዲያ ለስጋሽ ተጨንቀሽ ነዋል ሌላ በሽታ እንዳያመጣብሽ አይደል? አዎ። ለነፍስሽ ለምን እንደዛ ትጨነቂም? ያው የማይታወቅ መጽሐፍ እኮ ነው። ማን እንደጻፈው አይታወቅም። ለነፍስሽም ልክ እንደ ስጋሽ እንደምትጨነቂው ለነፍስሽም በዛ ልክ ነው መጨነቅ ያለብሽ። ማን እንደጻፈው የማይታወቅ መጽሐፍ እንዴት ትቀበያለሽ? አንድ በይ። ሁለተኛ እንቀበለው ቢባል ቤተሰቦች ይሰርጉኝ እዚህ ጋር አንተ ታያቸው። ቤተሰቦችሽ የኛ ቤተሰብ ትሆኛለሽ፣ አታስቢ። የሚገርም ቤተሰብ ታፈሪያለሽ። እኔ ጋር 700 ሰው ነው ያለው የሚገርምሽ ነገርና 700ም ሰው ያንቺ ቤተሰብ መሆኑ አይቀርም።